ሰላም ጤና ይስጥልኝ የኪክሎ ዩቲዩብ ቻናል ተከታታዮች እንኳን ደህና መጣችሁ። ዛሬ እንግዲህ እንደተለመደው በአዲስ አርዕስትና በአዲስ ቪዲዮ መጥቼላችኋለሁ። ወደ ቪዲዮ እንግባ። ሴቶች በህብረተሰብ ውስጥ ከብዙ አይነት ጥቃቶች ጋር ይኖራሉ። አካላዊ ጥቃት፣ የወሲብ ጥቃት፣ የስነ ልቦና ጫና፣ ማስፈራራት፣ መዋረድና መገለል ከሚደርስባቸው ችግሮች መካከል ናቸው። ብዙ ጊዜ ይህ ጥቃት ከወንዶች ብቻ እንደሚመጣ እናስባለን፣ ግን እውነታው ሌላም አለ። እሱ ምንድነው? አንዳንድ ጊዜ ሴቶች በራሳቸው ጾታ ውስጥ ካሉ ሴቶች ተጨማሪ የሞራልና የስነ ልቦና ጥቃት ይደርስባቸዋል። ይህ በተለይ በአንዲት ሴት ከጥቃት በኋላ የሚታየው ሁለተኛ ከፍተኛ የሆነ ጉዳት ነው። አንዲት ሴት የወሲብ ጥቃት ወይም ሌላ ግፍ ሲደርስባት ከመደገፍ ይልቅ ምን አድርጋ ነበር? ለምን እዚያ ሄደች? ልብሷ እንዴት ነበረ? የሚሉ ጥያቄዎች ይቀርቡባታል። የተጠቂዋን መውቀስ እና መጉዳት ነው። ከተጎዳች በኋላ ደግሞ በጓደኞቿ፣ በቤተሰቦቿ፣ በጎረቤቶቿ ወይም በማህበረሰብ ውስጥ ካሉ ሴቶች ራሷን እንደ ጥፋተኛ እንዲሰማት ያደርጋል። ይህ የአካል ጉዳት ብቻ አይደለም፣ የስነ ልቦና ስቃይ እጅጉን ያበዛል። የዚህ ችግር መፍትሄዎችን እስቲ በዝርዝር እንመልከት። 1. ባህላዊ አስተሳሰብ። በአንዳንድ ማህበረሰቦች ሴት ሁልጊዜ ዝም ማለት እንዳለባት ይቆጠራል። ቤት ውስጥ መቆየት አለባት፣ የደረሰባትን ነገር መናገር የለባትም የሚል አስተሳሰብ አለ። ይህ አስተሳሰብ ተጠቂዋን ከመደገፍ ይልቅ እንድትፈራ ያደርጋታል። 2. የተወረሰና ጫና። አንዳንድ ሴቶች ራሳቸውን በህይወታቸው ጥቃት ወይም ጭቆና አሳልፈው ስለኖሩ ያንን ህመም በሌሎች ሴቶች ላይ ሊያሳዩት ይችላሉ። ህመሙ ካልተፈወሰ ሌላ ህመም ይወልዳል። 3. ቅናትና ውድድር። ማህበረሰቡ ሴቶች እንዲወዳደሩ እንጂ እንዲተባበሩ አያስተምርም። ስለዚህ አንዳንዶቹ የሌላን ሴት ድክመት ለመፍረድ ይቸኩላሉ። 4. የእውቀት እጥረት። ብዙ ሰዎች የስነ ልቦና ጉዳት ምን ያህል ከባድ እንደሆነ አያውቁትም። አንዲት ሴት በቃላት ብቻ እንኳን ልትሰበር እንደምትችል አይገነዘቡም። የሚያስከትለውን ጉዳት ደግሞ ስናይ የራስ መተማመን መቀነስ፣ ድብርትና ጭንቀት፣ ራስን መጥላት፣ ከሰዎች መራቅ፣ ራስን ለማጥፋት ሀሳብ፣ በህብረተሰብ ውስጥ ዝም ብሎ መኖር፣ ሌሎች ተጠቂዎች ድምጻቸውን እንዳያሰሙ ያደርጋል። አንዲት ተጠቂ ሴት ከማህበረሰቡ አንቺ ጥፋተኛ ነሽ የሚል ፍርድ ሲደርስባት ዳግመኛ ለማንም መናገር ትፈራለች። ይህ ደግሞ ጥቃቱ እንዲቀጥል መንገድ ይከፍታል። እስቲ አሁን ደግሞ ስለ መፍትሄዎቹ ሴቶችን መደገፍ አለባቸው። ሴቶች እርስ በርሳቸው ሲደጋገፉ ብዙ ለውጥ ይመጣል። ከመፍረድ በፊት መስማት አስፈላጊ ነው። ማህበረሰቡን ማስተማር፣ ስለ ጥቃት፣ ስለ ስነ ልቦና ጉዳትና ስለ ተጠቂዎች ድጋፍ ትምህርት መስጠት ያስፈልጋል። ተጠቂዎችን መስማት። እናምንሻለን የሚል ቃል ለተጠቂው ሰው ትልቅ ፈውስ ነው። ህግና ድጋፍን ማጠናከር። ጥቃት ፈጻሚዎች ለህግ መቅረብ ይገባቸዋል። ተጠቂዎችም የስነ ልቦና የህግ ድጋፍ ሊያገኙ ይገባል። ሴቶች በሴቶች ላይ የሚያደርጉት የሞራል ጥቃት ብዙ ጊዜ የማይታይ ቢሆንም እጅግ ከባድ ነው። አንዲት ተጠቂ ሴት የምትፈልገው ፍርድ አይደለም፣ ድጋፍ፣ መረዳትንና ፍቅርን ነው። ማህበረሰባችን ሴቶቻችንን ከመውቀስ ወደ መደገፍ ሲቀየር ብዙ ህይወት ሊድን ይችላል። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት እንግዲህ በኮመንት አስተያየታችሁን አስቀምጡልኝ። ሼር፣ ላይክ፣ ሰብስክራይብ እንዳይረሳ። ስለምትከታተሉኝ አመሰግናለሁ። ለሚቀጥለው ሳምንት በሰላም ያገናኘን። የሚቀጥለው ሳምንት ደግሞ እንደተለመደው በአዲስ አርዕስትና በአዲስ ቪዲዮ መጣላችኋለሁ። አመሰግናለሁ።